ሴት ልጅ ስታፈቅር ፈጽሞ መስራት የሌለባት 9 ከባድ ስህተቶች። አንደኛ፣ የራስ ማንነትና ህይወት መርሳት። ትልቁ የመጀመሪያው ስህተት እሱን ካገኘሽ በኋላ የራስሽን ህይወት ሙሉ በሙሉ ማቆም። ቀድሞ የምትወጃቸውን ነገሮች መተው፣ ከጓደኞችሽ ጋር መራቅ፣ ከቤተሰብ መራቅ፣ ከምትፈልጊያቸው ነገሮች መራቅ፣ ስራ መተው፣ እንዲሁም ሙሉ ጊዜሽን ከሱ ዙሪያ ብቻ ማድረግ አደገኛ ነው። አዎ፣ አንዳንድ ጊዜ አንዳንድ ጓደኞች ወይ ትዳር ስትይዥባቸው ወይ ጓደኛ ስትይዥባቸው የሚመቀኙ ጓደኞች አሉ። አንዳንድ ቤተሰብም ደግሞ አልፎ አልፎ አይጠፋም፣ ከአንቺ ጥቅም ብቻ የሚፈልጉ ሊኖሩ ይችላል። ከነዚህ ሰዎች መራቅ ተገቢ ነው፣ ምክንያቱም ራስሽን ስለሚጎዳሽ። ነገር ግን መልካም ጓደኞች ይኖሩሻል፣ የሚወዱሽ ቤተሰቦች ይኖራሉ። ከሱ ጋር ከሆንሽ በኋላ ሙሉ ህይወት የሱ ነው ብለሽ፣ እርግጥ ነው ሙሉ ህይወትሽ እሱ ነው፣ ያለ እሱ ሌላ ህይወት አይኖርሽም። ትዳር ውስጥ ያ ነው። ነገር ግን ሙሉ ህይወትሽ እሱ ስለሆነ እሱን ብቻ ይዤ ሌሎቹን ልጣል የምትይ ከሆነ ይህ አደገኛ ነው። አንድ ቀን ያለ መግባባት ነገር ሊፈጠር ይችላል ከዚህ ሰውዬ ጋር፣ ልትጣሊ ትችያለሽ። መጣላቱን ፈጣሪ ወደዛ ይበልልሽ። እንደዚህ አይነት ነገሮች ሲፈጠሩ የምትሸሽው፣ የምታዋየው፣ የምትነግሪው፣ የምትጠጊበት ሰዎች ያስፈልጉሻል። እነሱ ደግሞ ምናልባት ጓደኞችሽ፣ ምናልባት ውድ ቤተሰቦችሽ ሊሆኑ ይችላሉ። እውነተኛ ፍቅር ማንነትሽን ያሳድጋል እንጂ አንቺን አያጠፋሽ። ሁለተኛ፣ አደገኛ ምልክቶችን በይቅርታ ማለት። በመጀመሪያዎቹ ወራት የሚያሳያቸው መጥፎ ባህሪያት ከጊዜ በኋላ ይተዋቸዋል፣ ከጊዜ በኋላ ይስተካከላል፣ ወይንም በፍቅር እቀይረዋለሁ ብሎ ማሰብ ትልቁ ስህተት ነው። ነገሮች በትንሹ ከጀመሩ ልምድ እየሆኑ ይመጡና ማንነት ይሆናል። አቶሚክ ሃቢት የሚል መጽሐፍ አለ። ትንንሽ ነገሮች ተደማምረው ነው ነገ ልምድ የሚሆኑት ይላል። አሸዋን ለየብቻው ስበታተኑት በጣም ትንንሽ ናቸው። አሸዋን አንድ ጋር ስትከምሩት ግን እጅግ ግዙፍ ይሆናል። አንዳንድ ጊዜ ትንንሽ ነገሮችን እንዳላየም እያለብሽ ያስተካክሏልም እያልሽ በይቅርታ የምታልፊው ከሆነ ነገ እያደገ ይመጣና የማትወጭ ሁኔታ ውስጥ ይገባል። ንቀትን፣ መዋሸትን፣ ከመጠን ያለፈ ቁጥጥርን ችላ የምትይው ዝም የምትይው ከሆነ ለነገ ህይወትሽ ትልቅ ምስቅልቅል በር ይከፍታል። ሶስተኛ፣ የራስህ ህልምና ዓላማ መስዋዕት ማድረግ። የእሱን ዓላማ ወይም የእሱን ስኬት ለማገዝ ብለሽ ብቻ ትምህርትሽን ማቋረጥ፣ ስራሽን መተው ወይም የወደፊት እቅድሽን መሰረዝ የለብሽ። እርግጥ ነው ያሰበው ነገር ካለ ልታግዡ ይገባል፣ ግን ያንቺን ሙሉ በሙሉ በማቋረጥ አይደለም። ያንቺን ከጎን እያስኬድሽ እሱ ልታግዡ ይገባል፣ ልታበረቹ ይገባል። ነገር ግን አንቺ ተማሪ ከሆንሽ ትምህርትሽን ማቋረጥ፣ ስራ ካለሽ ስራሽን መተው፣ ያሰብሽው ነገር ካለ ሐሳብሽን መሰረዝ ማለት ትክክል ያልሆነ ውሳኔ ነው። ይህንንም መተው አለብሽ፣ ሁሉንም ነገር እኔን መደገፍ አለብሽ የሚል ግንኙነትም ትክክለኛ አይደለም። ትክክለኛ ሰው የህልምሽ ደጋፊ እንጂ እንቅፋት አይሆንብሽ። የራስሽ የሆነ ገቢና ዓላማ ሊኖርሽ ይገባል። አራተኛው፣ ደስታሽን ሙሉ በሙሉ በሱ ላይ ብቻ መመስረት። እሱ ሲደውል ብቻ ደስተኛ የምትሆኝ ከሆነ፣ እሱ ሳይደውልሽ ሲቀር፣ ሳያናግርሽ ሲቀር፣ ሳያወራሽ ሲቀር የምትከፊ ከሆነ ስሜታዊ ጥገኛ ሆነሻል ማለት ነው። ደስታሽ ከውስጥሽ እንጂ ከአንድ ግለሰብ መምጣት የለበት። እርግጥ ነው አብሮን ካለው ከአጋራችን ደስታ እንፈልጋለን። ግን የምንፈልገው ደስታ ተጨማሪ ደስታ የጎደለውን ደስታ ሙሉ እንዲያደርግ እንጂ አንቺ ጋር የነበረውን ደስታ ሙሉ ነጥቆ ከሱ ጋር ብቻ መፈለግ ከሆነ ይህ ጤነኝነት አይደለም። የጎደለ ደስታ ማለት አንቺ ጋር የቀረ ደስታ አለ ማለት ነው። በአንቺ ጋር ደስታ ባይኖር ኖሮ የጎደለ ሳይሆን የሌለንን ለማምጣት ነው የሚባለው። ስለዚህ አንቺ ደግሞ አንቺ ጋር የሌለውን ለማምጣት የምትሞክሪ ከሆነ አንዳንድ ጊዜ ታገኘዋለሽ፣ አንዳንድ ጊዜ ታጭዋለሽ። ባጣሹ ጊዜ ደግሞ እጅግ በጣም ትወድቂያለሽ። የምንወዳችሁ ውድ ቤተሰቦቻችን እስካሁን ውድ ጊዜያችሁን ከኛ ጋር እያሳለፋችሁት፣ ግን እስኪ እናስታውሳችሁ
ላይክ አድርጋችኋል? ካላደረጋችሁ ላይክ አድርጉ። እንቀጥል። አምስተኛ እሱን ለማስደሰት ብለሽ ራስሽን መቀየር። አለባበስሽን፣ አመለካከትሽን ወይንም ደግሞ የምታምኝበትን ነገር እሱ ስለፈለገ ብቻ ሙሉ በሙሉ የምትቀይሪ ከሆነ ለራስሽ ያለሽን ክብር እያጣሽ ነው። የሚቀየሩ ነገሮች አሉ። አለባበስሽ አላስፈላጊ ከሆነ መቀየር አለብሽ። ቀይሪ የሚልሽ የሚጎዳው ነገር ስለሆነ ነው። ከሱ ጋር ግንኙነት ከጀመርሽ በኋላ በጓደኛ ስም ከወንዶች ጋር የምትገናኝ ከሆነ ያንን መቀነስ አለብሽ፣ መተው አለብሽ። እንደዚህ ለትዳራችን የሚበጠብጡ የሚጎዱ ነገሮችን ቀይሪ ሲልሽ መስማት አለብሽ። እሱ እንኳን ባይልሽ አንቺ መቀየር አለብሽ። ከዛ ውጭ ግን ነገ ይሄንን ማድረግ አለብኝ፣ ይሄን ስራ መስራት አለብኝ ብለሽ የምታስቢውን ነገር አይ ይሄን እንዳታስቢው፣ ከዚህ በኋላ ቤት ነው የምትይው፣ ይሄን እንዳታስቢ፣ ከዚህ በኋላ ይሄን ልብስ ነው የምትለብሺው፣ ከዚህ ውጭ እንዳትለብሽ፣ ከዚህ በኋላ ውጭ ስወጭ እንዳላይሽ፣ ቤት ነው የማይሽ የሚልሽ ከሆነ የትክክል ጤነኝነትም አይደለም፣ ትክክልም አይደለም። አፍቃሪሽ እውነተኛና ትክክለኛ ማንነትሽን መቀበል አለ። አንቺም ደግሞ ለሱ ስትይ የሌለሽን ባህሪ ተላብሰሽ መኖር የለብሽ። ስድስተኛው ፍቅርን በገንዘብና በስጦታ ለመግዛት መሞከር። አንዳንድ ሴቶች ወንድን ለማስደሰትና አጠገባቸው ለማቆየት ሲሉ አቅማቸው የማይፈቅደውን ወጪ ያወጣል። ውድ የሆኑ ስጦታዎችን መግዛት፣ ሁልጊዜ ወጪን መሸፈን፣ እኔ ጋር ሂሳብ አለን ካልስጥህ ማለት፣ እንደነዚህ አይነት ነገሮች አደጋ አላቸው። አንደኛ ይህ ሰው ከአንቺ ይልቅ ገንዘብሽን እንዲያፈቅር ታደርጊዋለሽ፣ ገንዘብሽን እንዲፈልግ ታደርጊዋለሽ። ገንዘቡን ባጣ ሰዓት አንቺን ጥሎሽ ይሄዳል። ሁለተኛ በገንዘብሽ ልትገዢኝ እየሞከርሽ ነው እንዴ ይልሻል። ብዙ ጊዜ ወንዶች በገንዘብ ሊገዟቸው ከሞከሩ ብዙም ደስ አይላቸው። የበታችነት ስሜት ስለሚሰማቸው በገንዘብ ልትገዛ እየሞከረች ነው፣ አትወደኝም ማለት ነው ብሎ እንዳስብ ታደርጊዋለሽ። በዚህ ምክንያት ይርቅሻል። ሰባተኛ የራስን ድንበር ማፍረስ። አይሆንም ማለት ያለብሽ ቦታ ላይ ዝም ማለት፣ ማድረግ የምትፈልጊውን ነገር እሱን ላለማስከፋት ብለሽ አለማድረግ ለራስሽ ክብር አለመስጠት ነው። ወጣ ያለ ንግግር ሲናገርሽ፣ ልደባደብ ሲልሽ፣ ሲሰድብሽ፣ ያልሆኑ ነገሮችን ሲናገር ልትሰድበኝ አይገባህም፣ እንዲህ ልታንቋሸኝ አይገባህም፣ እንደዚህ ልታዋርደኝ አይገባህም ማለት ይኖርብሻል። የዛን ጊዜ እንዳይከፋው ብለሽ ዝም የምትይው ከሆነ ነገ ይብስበታል፣ ነገ ከዛ በላይ ያደርጋል። ድንበር የሌላት ሴት በቀላሉ ትጎዳለች። ጤናማ ግንኙነት የሁለቱንም ሰው ድንበርና ፍላጎት ማክበር ነው። ስምንተኛው ነገሮችን ከልክ በላይ ማጣደፍ። ገና በደንብ ሳትተዋወቁ ስለ ትዳር፣ ስለ ልጆች፣ ስለ ወደፊት አብዝተሽ በመጨነቅ ጫና የምትፈጥሪ ከሆነ ወንዱ እንዲሸሽ ያደርጋል። ሳታውቂው ሳያውቅሽ በደንብ ሳትጠናኑ ትሆነኛለች አትሆነኝ ሳያውቅ ገና ሳትረዱ አንቺ ግን ፈጥነሽ ወደዛ ነገሮች ለመግባት አይነት ምልክት የምታሳዩ ከሆነ ይህ ሰው መጥፎ ትሁኝ ደህና ትሁኝ፣ የምትሆኙ ትሁኝ የማትሆኝም ትሁኝ፣ ትግባቡ አትግባቡ በደንብ ሳያውቅ ለመግባት ስለማይፈልግ ይሸሻል። ግንኙነቱ በራሱ ጊዜውን ወስዶ እንዲያደርግ እድል ስጩ እንጂ ካላገባህ ብለሽ ሁልጊዜ አትጨቀጭቂው። ዘጠነኛው የራስሽን ዋጋ መርሳት። እሱን በማግኘትሽ እንደታደልሽ ብቻ የምታስቢ ከሆነና እኔ እኮ ከሱ ውጭ ምንም የለኝም የምትይ ከሆነ ትልቅ ስህተት እየሰራሽ ነው። እርግጥ ነው ትክክለኛ ጓደኛ፣ እውነተኛ የህይወት አጋር ማግኘት መታደል ነው። ግን እሱን ስላገኘሽ ብቻ አይደለም የታደልሽው። በህይወትሽ ውስጥ ብዙ የታደልሻቸው ነገሮች አሉ። እሱ ከሁሉም በላይ ትልቁ ሊሆን ይችላል። ግን እሱን ብቻ እንደታደልሽ አድርገሽ ማሰብ የለብሽ። እሱም አንቺን እኮ አግኝቶሻል። የራስሽን ዋጋ ስታውቂና ስታከብሪ ነው ሌላ ሰው ሊያከብርሽ የሚችለው። ማፍቀር ራስን ከመጉዳት ጋር መምጣት የለበት። መጀመሪያ ራስሽን ውደጂ፣ ራስሽን አክብሪ። ያኔ ትክክለኛው ሰው ለአንቺ የሚገባሽን ፍቅር፣ ክብር ይሰጥሻል። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ